ሰላም ጤና ይስጥልን። እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ ጠቃሚ መረጃዎችን ስለ ልጆቹ ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። እሺ፣ ዛሬ 9 ወር የሞላቸው ልጆች የሚያሳዩትን የእድገትና የአስተዳደግ ልክ አመልካቾች እንመለከታለን። አብራችሁን ቆዩ። አመሰግናለሁ። ከአሁን በፊት የ2 ወር፣ የ4 ወር እና የ6 ወር የእድገትና የአስተዳደግ ልክ አመልካቾችን አብረን አይተናል። ያላያችሁ ካላችሁ ደግሞ ገብታችሁ እንድታዩ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። አመሰግናለሁ። እሺ፣ እኔ በሙያዬ ነርስና የ3 ልጆች እናት ነኝ። ስለዚህ ከሙያዬና ከእናትነት ያለኝን ሁለቱንም ያለኝን ልምድ ነው ማካፍላችሁ ማለት ነው። እሺ፣ ከአሁን በፊት ባሉት ቪዲዮዎች ላይ እንደተመለከትነው የእድገትና የአስተዳደግ ልክ አመልካቾች ማለት ህጻናት በየእድሜያቸው የሚያሳዩቸው የእድገት ልኬታዎች ናቸው። እነሱም ደግሞ በ4 ከፍለን ነው የምናየው። መጀመሪያ የምናየው ነገር አካላዊ እድገታቸው ምን ይመስላል የሚለውን ነው። ከዛን ደግሞ ማህበራዊ እድገታቸው ምን ይመስላል የሚለውን እናያለን። ሶስተኛ የእውቀት እድገታቸውን እንመለከታለን። አራተኛ ደግሞ የንግግር እድገታቸው ምን ይመስላል የሚለውን እናያለን ማለት ነው። ስለዚህ የእድገትና የአስተዳደግ ልክ አመልካቾች ስንል ሁሉም ልጆች ሳይሆን አቨሬጅ የሆኑ ልጆች የሚያሳዩት በተመሳሳይ እድሜ ላይ ያሉት አቨሬጅ የሆኑ ልጆች የሚያሳዩት የእድገት ልኬታ ነው ማለት ነው። እና 9 ወር የሆናቸው ልጆች የእድገትና የአስተዳደግ ልኬታቸውን ለመመልከት ያህል የመጀመሪያው አካላዊ እድገት ነው። 9 ወር የሞላቸው ልጆች አካላዊ እድገታቸው ምን ይመስላል የሚለውን ለመመልከት ያህል የመጀመሪያው ነገር መቆም ይጀምራሉ። መቆም የሚጀምሩት እንዴት ነው? እቃዎችን በመያዝ ወንበር ሊሆን ይችላል፣ ጠረጴዛ ሊሆን ይችላል፣ የተለያዩ የሚደገፉባቸውን እቃዎች በመያዝ መቆም የሚጀምሩበት እድሜ ነው። ሁለተኛ ደግሞ መቀመጥ ይጀምራሉ። እየተጫወቱ ሊሆን ይችላል፣ ቪዲዮ ላይ እንደምትመለከቱት እየተጫወቱ ሊሆን ይችላል፣ ወይንም እየዳሁ ሊሆን ይችላል። ከነበሩበት እንቅስቃሴ በራሳቸውን ችሎ መቀመጥ የሚጀምሩበት ነው። ሌላው ደግሞ ያለ ድጋፍ መቀመጥ ይጀምራሉ። ራሳቸውን ችሎ ቀጥ ብሎ መቀመጥ ይጀምራሉ። የመጨረሻውን አካላዊ እድገታቸው ላይ የምናየው ነገር መዳህ ይጀምራሉ። ስለዚህ መዳህ የሚጀምሩበት እድሜ ነው ማለት ነው። ይሄ ሁለተኛ ነገር ለምናየው የእድገት ልኬታቸው ምንድነው? ማህበራዊ እድገት ነው። ማህበራዊ እድገታቸው ላይ መጀመሪያ የሚያደርጉት ነገር እንግዳ ነገሮችን መፍራት ይጀምራሉ። የማያውቁትን ሰው ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላሉ። ኢቭን የማያውቁት እቃ ወይም መጫወቻ ሊሆን ይችላል። መጀመሪያ እንዲሁ ባንዴ ተላምደው አይነኩም ወይ አይጫወቱም። ሰውም ከሆነ አይቀርቡም ማለት ነው። ስለዚህ እንግዳና የሆነ ነገርን መፍራት ይጀምራሉ። ሌላው ደግሞ የለመዷቸውን ትልልቅ ሰዎች ከነሱ ጋር የመጣበቅ ያህል ነው ግንኙነታቸው የሚሆነው እና በጣም እናት ሊሆን ይችላል ወይ የሚንከባከባቸው ሰው ሊሆን ይችላል ትቷቸው ለመሄድም ለመንቀሳቀስም በጣም የሚያስቸግሩበት እድሜ ነው። ይሄ ማልቀስ እነሱ ጋር መሆን የሚፈልጉበት ነው። ሌላው ደግሞ መጫወቻዎቻቸውን የሚወዱት መጫወቻ ሊሆን ይችላል። በቃ ለይተው ከመጫወቻ ሊለዩ ይችላሉና በጣም የመደሰት ነገር ያሳያሉ ማለት ነው። ለሚወዱት ነገር ይህን ስሜት ማየት እንችላለን ማለት ነው በዚህ እድሜ እና በጣም ደስታን ወይም መደሰት ወይም ፍላጎት ማሳየት ለሚወዱት መጫወቻ የሚያሳዩበት እድሜ ነው። ሌላው ደግሞ ሶስተኛ የምናየው ምንድነው? የንግግር እድገታቸው ደግሞ በዚህ እድሜ ምን ይመስላል የሚለውን አብረን እንመለከታለን። መጀመሪያ ላይ ስለ ንግግር እድገታቸው ስናወራ አይሆንም ወይም ነው የምንለውን ነገር መረዳት የሚጀምሩበት እድሜ ነው። የሆነ መጫወቻ ፈልገው ሊሆን ይችላል ወይ የሆነ ነገር አይሆንም ስንላቸው አይሆንም የሚለውን ነገር መረዳት ይችላሉ ማለት ነው። ሁለተኛ ደግሞ የተለያዩ ድምጾችን ያወጣሉ። ባባ፣ ማማ የተለያዩ ድምጾችን የሚያወጡበት እድሜ ነው። ሌላው ደግሞ የሚሆነው ነገር የሌሎች ሰዎችን እንቅስቃሴና ድምጽ ማስመሰል። ስለዚህ የሌሎችን ሰዎች ድምጽና እንቅስቃሴ የኮፒ የማድረግና የማሳየት ነገር ይኖራቸዋል ማለት ነው።
የመጨረሻው ነገር የምናየው የንግግር እድገታቸው ላይ ጣታቸውን ይጠቁማሉ ወደ የሚፈልጉት ነገር ወይንም ነገሮችን ለማሳየት ጣታቸውን መጠቀም ይችላሉ ማለት ነው። እዚህ እድሜ ላይ የመጨረሻው የአስተዳደግና የእድገትና የአስተዳደግ ልኬታ ምንድነው የሚሆነው? የእውቀት እድገታቸው ደግሞ ምን ይመስላል የሚለውን ለመመልከት የሆነ የሚንቀሳቀስ ነገር ወይንም የሚወድቅን ነገር ስቴፑን ጠብቆ መከታተልና ማየት ይችላሉ ማለት ነው። ወይ የተወዛወዘም ከሆነ ወይም ከላይ ኳስ ሊሆን ይችላል ወይ የሆነ ነገር እንዲህ ወደ መሬት የሚወድቅ ወይም የሚወዛወዝ ነገር ካለ ስቴፑን ጠብቀው እሱን ነገር የመመልከት ነገር ይኖራቸዋል። ሌላው ደግሞ የሆነ ነገር ደብቀን መጫወቻቸው ሊሆን ይችላል። ካዩት ስንደብቅ ካዩን ወይንም እያዩን ከሆነ ያስቀመጥነው ሄዶ የመፈለግ ነገሮችን ለማውጣት ያስቀመጥነውን ነገር ለማውጣት ሄዶ የመፈለግ ነገር ይኖራቸዋል። ሌላው ደግሞ ይሄ ድብብቆሽ ጨዋታን ይረዳሉ። ቪዲዮ ላይ እንደምትመለከቱት ስናጫውታቸው ይገባቸዋል። በቃ አይናችን ላይ ያደረገን እጃችን ሊሆን ይችላል ወይም ጨርቆችን ነገሮች ሊሆን ይችላል ይረዳሉ። ጨዋታው ይገባቸዋል ማለት ነው፣ ድብብቆሽ ጨዋታ። ሌላው መጫወቻዎችን ወይም የሚያገኙትን ነገር አፋቸው ውስጥ ያስገባሉ። ሌላው ደግሞ በአንድ እጃቸው የያዙትን መጫወቻ ወደ ሌላው እጃቸው ቀስ ብሎ ማቀባበልና መያዝ ይችላሉ። መጨረሻው የምናየው የእውቀት እድገታቸው ላይ 9 ወር የሞላቸው ልጆች ደግሞ ምን ያህል ነው እውቀታቸው የሚለው የመጨረሻ የምናየው ነገር ምንድነው? መዳፋችን ላይ ወይም መጣቶቻችን መሀል አስገብተን የሆነ ነገር አስገብተን እሱን አንስተው መውሰድ እና መያዝ ይችላሉ ማለት ነው በዚህ እድሜ። እሺ አሁን ደግሞ ባለፉት ቪዲዮዎች እንደተመለከትነው ያስቀመጥናቸው ልኬታዎች አሉ። ከላይ ያስቀመጥናቸው ልኬታዎች አሉ። እነዚህ ልኬታዎች ደግሞ አላሟሉም ብለን የምናስበውና ወደ ሕክምና ወይንም ወደ ሐኪም ጋር ወስደን ማሳየት ያለብን መች ነው የሚለውን ለመመልከት የመጀመሪያው ነገር ተደግፈው ወይ በራሳቸው ይዘው ተደግፈው ሊሆን ይችላል ወይም ደግሞ እኛ ይዘናቸው የሆነ ተደግፈው የሰውነታቸውን ክብደት እግራቸው ላይ መሸከም የማይችሉ ከሆነ ይሄ አንደኛው ነገር ነው። በዚህ እድሜ ነገሮችን ያገኟቸውን ነገሮች ይዘው መቆም የሚጀምሩበት እድሜ ስለሆነ እኛ ደግሞ በሆነ ድጋፍ ወይ በራሳቸው ወይ እኛ ደግፈናቸው ግን የሰውነታቸውን ክብደት እግራቸው ላይ መሸከም ካልቻሉ ይሄ የመጀመሪያው ነገር ነው። ሁለተኛ ነገር ደግሞ በራሳቸው ይቀመጣሉ ብለናል። ከላይ ራሳቸውን ችለው ኢቭን እየተጫወቱ በራሳቸው መቀመጥ ወይ ሲየዳሁ ከነበሩበት በራሳቸው ደግሞ መቀመጥ የሚችሉበት እድሜ ነው ብለናልና ይህንም አልፎ ደግሞ እኛም ደግፈናቸው መቀመጥ የማይችሉ ከሆነ በዚህ እድሜ ወደ ሕክምና ሄደን ብናሳያቸው መልካም ነው። ሌላው ደግሞ ምንም አይነት ድምጽ የማያወጡ ከሆነ በትክክል ባባ ብለው ማማ ብለው መጥራት ባይጀምሩም ግን ደግሞ የሆነ ድምጽ ማማ ባባ የሚለውን ድምጽ በትክክል ባንሰማው ግን የሆነ ድምጾችን ማውጣት አለባቸው እና በዚህ እድሜ እሱን የማያደርጉ ከሆነ ወስደን ብናሳያቸው ጥሩ ነው የሚሆነው። ሌላው ስማቸውን ማወቅ አለባቸው። ስማቸውን ስንጠራቸው ወደኛ መዞር መቻል አለባቸው እና ይሄን የማያደርጉ ከሆነም አንደኛው ነገር ነው። ሌላው የለመዷቸውን ሰዎች ብለናል ከላይና የለመዷቸውን ሰዎች የሚንከባከባቸውን ሰው ሲያዩ ወይንም ትቷቸው ሲሄድ ምንም አይነት ስሜትና ፊሊንግ የማያሳዩ ከሆነ ይሄም ሌላኛው ነገር ነው። ሌላው የሆነ ነገር እያመላከትናቸው በእጃችን እንደዚህ እያመለከትናቸው ወደ ምናመለከታቸው አቅጣጫ ማየት የማይችሉ ከሆነ ይሄም ሌላኛው ነገር ነው። ሌላውና የመጨረሻው መጫወቻዎችን በእጃቸው እያቀባበሉ እኩል ሁለት እጃቸውንም መጠቀም የማይችሉ ከሆነ ይሄም ሌላኛው ነገር ነው ማለት ነው። በመጨረሻ 9 ወር ለሞላቸው ልጆቻችን ደግሞ እኛ እነዚህን እድገቶች እንዲያሟሉ እኛ ምን ማድረግ አለብን? እሺ በመጨረሻ የምንመለከተው ነገር 9 ወር የሞላቸው ልጆቻችን ከላይ ያስቀመጥናቸው ልኬታዎችና
የእድገት ልኬታዎች እንዲያሟሉልን ደግሞ እኛ ወላጆች ምን ማድረግ አለብን፣ እንዴት እናግዛቸው የሚለውን እንመለከታለን። በመጀመሪያ ደረጃ ማድረግ ያለብን ነገር ምንድነው? አዳዲስ ሰዎችን ወይንም አዳዲስ ነገሮችን ሲያዩ ያላቸውን ስሜት በደንብ መከታተል ይኖርብናል ማለት ነው። እንዳልነው ቅድም የመፍራት ወይም ያለ መቅረብ ነገር ያሳያሉ በዚህ እድሜና እሱን ነገር በትክክል መከታተልና መለየት አለብን። ሁለተኛ ደግሞ መንቀሳቀስ ይጀምራሉ ብለናል። በዚህ እድሜ ለመቆምም መዳህም መቆምም የሚጀምሩበት እድሜ ስለሆነ አጠገባቸው መሆን ያስፈልጋል ማለት ነው። ሲንቀሳቀሱ አጠገባቸው እንደሆነ ካወቁ እርግጠኞች ነው በደንብ ይንቀሳቀሳሉ ማለት ነው። ስለዚህ እሱ ማድረግ ይኖርብናል። ሌላው ነገር የተለመደ ነገር ነው። በደንብ ማጫወት፣ ካጠገባቸው ሆነን ማጫወት፣ ጨዋታዎችን ማለማመድ መቻል አለብን። ሌላው የሆነ የሚመለከቱት ነገር ካለ እሱን ማብራራት። ለምሳሌ የሆነ ነገር እያዩ ከሆነ አይተን ስሙን በመጥራት ወይንም ምን እንደሆነ አይሰሙንም አያውቁም ብለን መተው የለብንም። እሱን ነገር ማብራራት መቻል አለብን። ሌላው ደግሞ ማዋራት ይኖርብናል። እንዳልነው ከአሁን በፊት ባሉት ቪዲዮዎች ማውርተናል። ማዋራት በደንብ የብዙ ሰዎችም የብዙ ህጻናትም ችግር ነው። 4 አመት 3 አመት ሆኗቸው ማውራት አይችሉም የሚሉ ኮምፕሌንቶችም አሉና ስለዚህ በደንብ ማዋራት ይኖርብናል ማለት ነው። በመጨረሻው የምናየው ነገር ምንድነው? ቦታዎችን ለእንቅስቃሴ እንዲመቹ ማድረግ መቻል፣ ለመዳህም ለመቆምም እንዲመቹ ማድረግ መቻል አለብን። ለምሳሌ ለመቆም የሚይዟቸው ነገሮች ሶፋ ሊሆን ይችላል ወይም ወንበር፣ አመቺ የሆኑ ነገሮችን ማመቻቸት ይኖርብናል ማለት ነው። በደንብ ተንቀሳቅሰው የመቆም የመንቀሳቀስ ነገራቸው እንዲዳብር ማለት ነው። እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። በሚቀጥለው ደግሞ ቀጣይ እድሜ ላይ ያሉት ልኬታዎች አብረን እንመለከታለን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ። ቻው ቻው።